አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በክፍል 1 የነቢዩላህ አደምና አለይሂ ሰላም እና የእናታችን ሀዋ ታሪክ ከአፈጣጠር እስከ ህልፈት እንመለከታለን። አብራችሁን ቆዩ። አላህ ሱብሓነሁ ወተዓላ ምድርና ሰማይን ከፈጠረ በኋላ ምድር ላይ አዲስ ፍጡር ሊፈጥር መሆኑን ለመላእክት ነገራቸው። መላእክትም ምድር ላይ ጥፋትን የሚያጠፉና ደምን የሚያፋስሱ ፍጡር ትፈጥራለህን ብለው ጠየቁ። ከዚህ በፊት ኢብሊስ በምድር እየኖረ ሳለ እርስ በርስ ደም መፋሰስ በዝቶ አላህ ሱብሓነሁ ወተዓላ ከምድር ላይ እንዳጠፋቸው ያውቁ ነበር። አላህም እኔ እናንተ የምታውቁትን ሁሉ አውቃለሁ በማለት መለሰላቸው። ነቢዩላህ አደም አለይሂ ሰላም የመጀመሪያው ሰውና የመጀመሪያው አላህ የላካቸው ነቢይ ሲሆኑ ባለቤታቸው ሀዋ ደግሞ የመጀመሪያዋ ሴትና የሰው ልጅ እናት ናት። የነቢዩላህ አደም አለይሂ ሰላም የአፈጣጠር ታሪክ አላህ ሱብሓነሁ ወተዓላ አደምን የፈጠረው ከተለያዩ የምድር አፈር አይነቶች ነው። አፈሩ ወደ ጭቃ ተቀየረ። ከዚያም ጢን ወይም ላዚብ ጭቃው እርስ በርስ የሚጣበቅና የሚያያዝ ሆነ። አላህ ይህን ጭቃ ለተወሰነ ጊዜ ተው። በዚህ ጊዜ የጭቃው ቀለም ተቀይሮ የራሱ የሆነ ቅርጽ መያዝ ጀመረ። በመጨረሻም ጭቃው ሲደርቅ ልክ እንደ ሸክላ ሲነኩት ድምፅ የሚያወጣ ደረቅ አካል ሆነ። በዚያው መንገድ ለ40 ዓመት አስቀመጠው። በዚያ ጊዜ ውስጥ ኢብሊስ በአደም አካል ዙሪያ እየተዘዋወረ ይመለከት ነበር። ውስጡ ባዶ ሆድ ያለው መሆኑን ሲያይ ይህ ፍጡር ራሱን መቆጣጠር የማይችል ደካማ ነው፣ እኔ ካሸነፍኩት አጠፋዋለሁ፣ እሱ ካሸነፈኝ ደግሞ አላምፀው በማለት በቅናት በትዕቢት ይፎክር ነበር። ከዚያም ከ40 ዓመት በኋላ አላህ ሱብሓነሁ ወተዓላ ለአደም አካል ሩህ እንዲነፋበት ባዘዘ ጊዜ ነፍስ በአደም አካል የገባችው ደረጃ በደረጃና በጣም በሚያስገርም ሁኔታ ነበር። ሩህ መጀመሪያ የገባችው በአደም ራስ በኩል ነበር። ሩህ ወደ አይናቸው ስትደርስ የጀነት ፍራፍሬዎችን አዩ። ከዚያም ሩህ ወደ አፍንጫቸው ስትደርስ አደም አለይሂ ሰላም አስነጠሳቸው። በዚህ ጊዜ መላእክት አልሐምዱሊላህ ምስጋና ለአላህ ይሁን በል አሏቸው። አደምም አለይሂ ሰላም አልሐምዱሊላህ አሉ። አላህም ይርሐመከላህ ጌታ ይዘንልህ አላቸው። ይህም አደም አለይሂ ሰላም ምድር ላይ የተናገሩት የመጀመሪያ ቃልና ከአላህ ያገኙት የመጀመሪያው እዝነት ነው። ከዚያም ሩህ ወደ ሆዳቸው ስትደርስ ምግብ የመብላት ፍላጎት አደረባቸው። ሩህ ገና ወደ እግራቸው ሳይደርስ እና ሙሉ በሙሉ ማቆም ሳይችሉ ለመራመድ ሞከሩ። ቁርአን ላይ ሰውየው የሚቸኩል ሆኖ ተፈጠረ። ሱረቱል አንቢያ ቁጥር 37 ላይ ይህን ይገልጻል። ሩህ እስከ እግር ጥፍራቸው ድረስ ሙሉ በሙሉ ስትሰራጭ ደም በሰውነታቸው መዘዋወር ጀመረ። ስጋቸውና አጥንታቸው ለሰለሰ። ሙሉ በሙሉ ሕያው የሚያምርና ፍጹም ሰው ሆነ። የመላእክት ስጁድና የኢብሊስ ኩራት። አላህ ለአደም እውቀትን ካስተማረው በኋላ መላእክትና ኢብሊስን ለአደም የክብር ስጁድ እንዲያደርጉ አዘዛቸው። መላእክቶች ትእዛዛቸውን ፈጸሙ። መላኢካው ጅብሪል፣ ሚካኤል፣ ኢስራፊል፣ ኢዝራኤል ሁሉም ለአደም ሰገዱ። ኢብሊስ ግን እኔ ከእሳት ተፈጠርኩ እሱ ከአፈር በማለት በትዕቢት እምቢ አለ። በዚህ የተነሳ ከአላህ እዝነት ተባረረ። የሀዋ አፈጣጠር አደም በጀነት ብቻቸውን በብቸኝነት ስሜት ሲሆኑ ሲያይ አላህ ሱብሓነሁ ወተዓላ ከግራ ጎናቸው አጥንት ሀዋን ፈጠረላቸው። ከእንቅልፋቸው ሲነቁ ሀዋን ባዩት ጊዜ አንቺ ማነሽ አሏት። እሷም እኔ ሴት ነኝ ስትል መለሰች። ለመሆኑ ለምን ተፈጠርሽ በማለት ጠየቋት። አንተ በእኔ እንድትረጋ የብቸኝነት ስሜትህ እንዲጠፋ ስትል መለሰች። መላእክትም ለአደም እውቀታቸውን ለመፈተን ጥያቄ አቀረቡ። መላእክት አደም ሆይ ይህች ማናት? ስሟ ማን ይባላል አሏቸው። አደምም ስሟ ሀዋ ይባላል አሉ። መላእክት ለመሆኑ ለምን ሀዋ ተባለች ብለው ጠየቁ። አደም አለይሂ ሰላም ከሕያው ነገር ከእኔ ሕያው አካል ስለተፈጠረች ነው በማለት መለሱ። በጀነት መኖርና መፈተን። አላህ ሱብሓነሁ ወተዓላ ለአደምና ለሀዋ በጀነት ውስጥ የፈለጉትን እንዲበሉ እንዲደሰቱ ፈቀደላቸው። ነገር ግን አንድን የተወሰነች ዛፍ እንዳይቀርቡና እንዳይበሉ ከለከላቸው። ከዚያም በደስታ በጀነት ውስጥ እየተደሰቱ መኖር ጀመሩ። ከዚያም ከዕለታት በአንድ ቀን ኢብሊስ ወደ ጀነት ለመግባት የተለያዩ እንስሳቶችን ጠየቀ፣ ግን እምቢ አሉት። በመጨረሻ እባብ ተስማማና ኢብሊስን ከአፉ ውስጥ አድርጎ የጀነት ጠባቂዎች ሳያዩት በድብቅ ገባ። ከዚያም በአንድ ቦታ ሆነው
ድምፅ ማሰማት ጀመረ እና አደም ዓለይሂ ሰላም ወደ ድምፁ ሄዱ ምን እንደው ለማየት። ኢልቢስም የወዳጅነት ጥሪውን አቀረበላቸው። አደምና ሐዋን ከዚህ ዛፍ ከበላችሁ ዘላለም ትኖራላችሁ፣ መላእክትም ትሆናላችሁ በማለት በውሸት አማለላቸው። ዛፏንም ሸጀረተል ኹልድ እቺ ዘላለማዊ ሕይወት ሰጪ ናት በማለት አሳመናቸው። እነሱም አመኑት። በኢልቢስ ወጥመድ ወደቁ። ግን ከበሉ በኋላ በጣም ተጸጸቱ። የተሰጣቸውን ቃል ኪዳን እንዳፈረሱ ተሰማቸው። እያለቀሱ አላህን ምህረት ጠየቁ። አላህ ሱብሓነሁ ወተዓላም ተውበታቸውን ተቀበላቸው። ነገር ግን ወደ ምድር እንዲወርዱ ተወሰነ። ከዚያም አደምና ሐዋ በተለያየ አቅጣጫ ነበርና ወደ ምድር የወረዱት። ወዲያው ለመገናኘት አልቻሉም። ለብዙ ዓመታት ተለያይተው እርስ በርስ እየተፈላለጉ ቆይተው በመጨረሻ በሳዑዲ አረቢያ መካ አቅራቢያ በሚገኘው አረፋ ተራራ ላይ ተገናኙ። ቦታውም ጀበል ረሕማ የእዝነት ተራራ በመባል ይታወቃል። ከዚህ እንደተገናኙም አረፍትሽ አረፍቱክ፣ አወቅኩሽ አወቅኩህ ተባባሉ። ከዚያ በኋላ አብረው ሕይወትን መስርተው መኖር ጀመሩ። ምግባቸውን ለማግኘት መሬትን ማረስ፣ እህል ማምረት ጀመሩ። ኑሯቸውን በዚህ መንገድ እየገፉ ሐዋም እርጉዝ ሆነች። በመጀመሪያ እርግዝናዋ መንታ ወንድና ሴት ወለደች። ቀጣይም መንታ ወንድና ሴት ወለደች። እና መንታ የሆኑት ወንድና ሴት እርስ በርሳቸው መጋባት አይችሉም ነበር። ስለዚህ የቃቢል መንታ ለሐቢል፣ የሐቢል መንታ ደግሞ ለቃቢል ልትዳር ነበር። የቃቢል መንታ እህት እጅግ በጣም ቆንጆ ነበረች። ቃቢል የኔ መንታ እኔው ራሴ ነኝ የማገባት፣ ሐቢል ለሐቢል አልሰጥም በማለት እምቢ አለ። አባታቸው አደም ዓለይሂ ሰላም ይህን ክርክር ለመፍታት ሁለታቸውን መስዋዕት እንዲያቀርቡ አዘዛቸው። መስዋዕቱ ተቀባይነት ያገኘ እሷን ያገባል አሉ። በዚህ ተስማምተው ሁለቱም መስዋዕቱን አቀረቡ። ሐቢል ከእንስሳቱ መካከል ምርጡን መርጦ አቀረበ። ቃቢል ግን ካለው የእርሻ ምርት ጥራቱ የወረደውን የማይፈለገውን አቀረበ። ሐቢልና ቃቢል መስዋዕታቸውን ተራራ ወይም ኮረብታ ላይ አስቀመጡ። ከዚያም ከሰማይ ነበልባል እሳት የምታበራ ነገር መጥታ የሐቢልን መስዋዕት ወሰደች። ቃቢልም በቅናት ይበልጥ ተናደደ በወንድሙ ላይ። ቃቢል በንዴት ተሞልቶ ወንድሙን በእርግጥ እገልሃለሁ አለው። ሐቢል ግን በእርጋታ በአላህ ፍርሃት እንዲህ ሲል መለሰ፣ አላህ የሚቀበለው አላህን ፈሪዎችን ብቻ ነው። አንተ እኔን ለመግደል እጅህን ብትሰነዝር እኔ ደግሞ አንተን ለመግደል እጅህን አላነሳም በማለት መለሰ። ከዚያም የቃቢል ስሜትና ነፍሱ ወንድሙን መግደል ቀላል እንደሆነ አድርጋ አሳየችው። የግድያው አፈጻጸም በዱር ውስጥ ብቻቸውን በነበሩበት ጊዜ ነበር። ቃቢል ሐቢል ሳያየው ራሱን መቶ ገደለው። ቃቢል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርግ ጨነቀው። በወቅቱ በሰው ልጅ ታሪክ የመጀመሪያው ግድያና የመጀመሪያው ሞት ስለነበረ በዚህ ጊዜ አላህ አንድ ቁራ ላከ። ቁራው ሌላ የሞተ ቁራን ለመቅበር መሬት ሲጭር አየው። ያንን ሲያይ ቃቢል እጅግ ተጸጽቶ ወይ ጥፋቴ፣ የወንድሜን በድል ለመቅበር እንኳን እንደዚህ ቁራ ምንም አይነት እውቀት ሳይኖረኝ ነው በክፋት ድርጊት ወንድሜን የገደልኩት ብሎ ተጸጸተ። ከዚያም መሬትን ቆፍሮ ቀበረው። አደም ዓለይሂ ሰላም እና ሐዋ ሲሰሙ እጅግ በጣም አዘኑ፣ በጣም አለቀሱ። ቃቢልን በድርጊቱ ምክንያት አወገዙት። ቃቢልን ከፈጸመው ወንጀል በኋላ ከአባቱ ፊት መቅረብ ስላልቻለ ያችን መንታ እህቱን አቅሊባን ይዞ ወደ ሩቅ ስፍራ ሸለቆማ አካባቢ መኖር ጀመረ። አላህ ሱብሓነሁ ወተዓላ ለአደምና ለሐዋ የሽስ የተባለ አላህን ፈሪ ልጅ ሰጣቸው። አደምም ዓለይሂ ሰላም ከመሞታቸው በፊት መለኮታዊ እውቀታቸውን ለሱ አስተላለፉ። የቃቢል እና አቅሊማን ልጆች ደግሞ በሸለቆማው አካባቢ እየተባዙ እየተበራከቱ ሄዱ። ነገር ግን የቃቢል ዘሮች በአላህ መንገድ ላይ ስላልነበሩ በኋላ በኑህ ዓለይሂ ሰላም የጥፋት ውሃ ጊዜ የቃቢል ዘሮች በሙሉ ጠፉ። የሰው ልጅ በሙሉ ከሺስ ዘሮች የተፈጠረ ሆነ። የሺስ ደግሞ ከሐቢል መንታ እህት አግብቶ አሁን ያለውን የሰው ልጅ በሙሉ ከዛ ዘር እንዲመዘዝ አደረገ። አደም ዓለይሂ ሰላም ነቢዩላህ አደም በምድር ላይ ለብዙ መቶ ዓመታት በአንዳንድ ዘገባዎች ለ1000 ዓመት ከቆዩ በኋላ ከዚህ ዓለም በሞት ተለዩ። እናታችን ሐዋም ከአደም በኋላ 1 ዓመት ወይም የተወሰነ ጊዜ ኖራ ከዚህ ዓለም በሞት ተለየች። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።